ሚካኤል ሊረዳኝ መጣ። ማን ሊረዳን መጣ? ንገሩኝ እስቲ ሁላችሁ። ከዋነኞቹ አለቆች አንዱ በሉ ሁላችሁ። ድምጻችሁ ይሰማ። ከዋነኞቹ አለቆች አንዱ ሚካኤል ምን ሊለኝ መጣ አለ? ሊረዳኝ መጣ። ዛሬ የመላእክቱ ጥባቆት፣ የመላእክቱ እርዳታ፣ የመላእክቱ አጋዥነት በሕይወታችን በዘመናችን ያስፈልገናል። ለዚህ ነው በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ ስላንተ ወዳዘጋጀውልህ ስፍራ ያገባህ ዘንድ መልአኬን በፊትህ እሰዳለሁ አለ። ምንን በፊትህ እሰዳለሁ? መልአኬን በፊትህ እሰዳለሁ ወዳዘጋጀውልህ ስፍራ ያገባህ ዘንድ። አዎ ጠላት እንዳያሰናክልህ፣ ከመንገድ እንዳትቀር፣ ወድቀህ ሳለህ እንድትነሳ ወደ አሰብከው ስፍራ ያገባህ ዘንድ ስላንተ መልአኬን በፊትህ እሰዳለሁ አለ። ስለኛ እግዚአብሔር መላእክቱን ይልካቸዋል። ስለኛ እግዚአብሔር መላእክቱን ያዛቸዋል። እግዚአብሔርን በመፍራት ስንወጣ፣ እግዚአብሔርን በማክበር ስንንቀሳቀስ መላእክቱን ወደኛ ይልክልናል። ከመከራ ሥጋ ከመከራ ነፍስ ይታደጉናል። የተሰወረውን ምስጢር ይገልጡልናል። ለዚህ ደግሞ ትውልድን በመጠበቅ አዝዕርትን በመባረክ ሕፃናትን በማሳደግ ለታመኑበት የሚታመነው ፈጥኖ በእግዚአብሔር ፊት የሚቆመው የሚማልደው የሚያሳርቀው ታላቁ ገናናው መልአክ ቅዱስ ሚካኤል ነው። አመስግኑ። ሚካኤል ቅዱስ ሚካኤል ከተሰጠው ጸጋ መካከል በአርምሞ በዝምታ በበረከት የሚታወቅ መልአክ ነው። ቅዱስ ሚካኤል እኛ ስናናግረው እርሱ መልስ የሚሰጥ መልአክ ነው። ቅዱስ ሚካኤል በእኛ ላይ የሰለጠነውን ጠላታችንን ዲያብሎስን ድል የሚያደርግ መልአክ ነው። የተወደዳቸው የእግዚአብሔር ወዳጆች፣ ዘንዶ ከመላእክቱ ጋር ተዋጋ ነው የሚለው። ነገር ግን አልቻላቸው። ያንን የመላእክቱን ከተማ በዓለመ መላእክት የነበረውን ጦርነት ይመራ የነበረ ዘንዶን ያሳድድ የነበረ ታላቁ መልአክ ቅዱስ ሚካኤል ነው። አመስግኑት ሁላችሁ። ከአፎሚያ ደጅ እንደ ጉም አብኖ ያጠፋው ያተነነው ቅዱስ ሚካኤል ነው። ዛሬም በመካከላችን እየገባ መለያየትን፣ ዘረኝነትን፣ ክፋትን፣ ተንኮልን የሚሰብከንን ጠላታችን ዲያብሎስን እንደ ጉም አብኖ እንዲያጠፋልን የቅዱስ ሚካኤል ምልጃ ሁላችንንም አይለየን። ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ። ማን ሊረዳን መጣ? ንገሩኝ እስቲ ሁላችሁ። ከዋነኞቹ አለቆች አንዱ በሉ ሁላችሁ። ድምጻችሁ ይሰማ። ሚካኤል ሊረዳኝ መጣ። ሀገረ እግዚአብሔር ኢትዮጵያን ይርዳልን። እናታችን ቤተ ክርስቲያንን ይርዳልን። ትውልዱን ከታሰረበት ይፍታልን። ያሰብነውን በጎ ነገር ሁሉ እንዲያስፈጽመን እንዲረዳን የቅዱስ ሚካኤል ምልጃ አይለየን።